የምናኮርፍባት የምታስታርቀን ያልሆነ ቦታ ላይ ያገኘናት አይደለ እንዴ? ይሄ ደግሞ ለኛ ራሱ እኔ ፐርሰናሊ በጣም ነው ያዘንኩት። በጣም ልልህ ከምችለው በላይ ያዝኛለሁ። ግን ያቺ ትላንትና መልካም የነበረች ሴት ጥሩ የነበረች ሴት ምን እንዳረጋት ባላቅም እንዲሆን ስትገኝ ደግሞ ማለፍ የምችል ከሆነ አልፋለሁ። አብሬ የበላሁትን ጊዜ አስታውሳለሁ። በክፉ በደግ አብረን አሳልፈናል። ይቅርታ ማድረግ መብቴ ነው። የተጎዳው ስሜቴን ወይም የተበላሸብኝን ነገር በሷ ሰበብ እኔ ነኝ እንጂ የተበላሸብኝ ማንም አይደለም። ይቅርታ ሳደርግ ሰበብ አለኝ። እንዴት ይቅርታ ታደርጊያለሽ ብሎ ማንም የሌለኝን ታሪክ ወይም የሌለ ነገር እኔ ላይ ሊደፈድፍ አይችልም። ማንም አይችልም። ይቅርታ ማድረግ ብቻ አይደለም፣ ታሜ እግር ላይ ወድቀን ደግሞ እሱም ይቅርታ እንዲያደርግላት ያደረግነው እኛ ነን። መሲንም እንደዛው። ታሜ ተወርቷል እንዴ? ታሜም ተልሳል እንዴ? እና ዮኒ ይሄ ብዙ ነገር ደብቄላችሁ በሚሊዮን የሚቆጠር ብር ዘርፋችሁ እንዲህ ብላችሁ የምንባልበት ሰበብ ምንድን ነው? እኔ አንድ ሰው መልካም ሲሰራ እንደ ስራው መጠን አመሰግነዋለሁ። አቶ ወርቁ አይተናል። የስንት ሰው ተመልሷል? እስኪ ሙኒት ንገሪኝ። የስንት ሰው ገንዘብ ተመልሷል በአሁኑ ሰዓት? ጥያቄ ከጀመሩ በኋላ የ14-15 ሰው ገንዘብ መልሻለሁ። አሁን እኔ ችግሬ እሱ አይደለም ዮኒ። እኔ ችግሬ ሰውን ጠይቃላል። ሰውን ምልሽ የትኛው መሰለሽ? ከ41 ሰው 10 ሰው ወይ 10 ምናምን ሰው ከተመለሰ እስካሁን 14-15 ሰው ሪሲት ልኬለታለሁ። ኦኬ 15 ሰው። ስለዚህ ሌላው አልተመለሰላቸውም ገና አልተመለሰም። የገቡ ልጆችም ደግሞ ሊመለስላቸው አይችልም። ሀገር ውስጥ የገቡ ሰዎችማ ገብተዋል። ጥያቄም የለው። አሁን ችግር የሆነው ምን መሰለ? በሙኒት ፕሮሰስ የነበራችሁ የተበላችሁ ልጆች ኑ ሲባል የገባውም ያልገባውም አዲስ የጀመረውም ምን ያለውም ነው የላከው። ያ ነው። እሺ እዚህ ጋር ደግሞ ሌላ ጥያቄ ላምጣ። ምን አይነት ጥያቄ መሰለች መጠየቅሽ ሙኒት? እዛ ጋር ሲመጡ ዱባይ በምን አይነት ቪዛ ነው የሚመጡት? የስራ አማራጩ ምኑንም አያውቁትም ሀገሩ። እነዚህ የሚመጡ ሰዎች በኮንትራት ነበር ሊመጡ የነበረው፣ ግን አይሆንም። እኔ ኮንትራት የምሰጠው ሰው ከኔ ጋር የመጡት ሰዎች አሁን መጥተው ኮምፕሌን ያደረጉ ካለ ምን ተብለው ነበር የመጡት? በኮንትራት ነው የመጡት። እነሱ ኮምፕሌን አላደረጉም። ኮምፕሌን ያደረጉት 2 ልጆች ናቸው። አንዷን በንግግር አልተግባባንም፣ በማዳሟም ልታስፈራራ ሞከረች። በዛ ሰበብ ክሰሽኝና ተቀበይኝ አልኳት። መታ ለቀሰች። እዛ እንዴት በማዳሟ ልታስፈራራ ሞከረች? ከማዳሟ ጋር ተግባብታ እንዴት ካንቺ ጋር ላትግባቡ ቻላችሁ? ደውላ ሴትየዋ በሆነ ቁጥር ደውላ ተናገረችኝ። እንደዚህ ያደርጋለሁ፣ ከስሻለሁ፣ በዚህ ወጣለሁ፣ ገባለሁ ስትል ባለ ጉዳይ አይደለሽም፣ ልታናግሪኝ ማትችይም፣ መክሰስ ከፈለግሽ ደግሞ ክሰሽ አልኳት። ከዛ በኋላ ልጅቷ እዚህ መጣች፣ ማዳም ቤት ገባች፣ እየሰራች ነው። ከማዳም ጋር እንዴት ተግባባች? እሷ ራሷ አይደለችም፣ ቤተሰብ ልታመጣ ነበር። ሌላ ሰው ለሰው ፕሮሰስ አድርጋ ማለት ነው እኔ ጋር። እሺ ከእሷ ጋር ስለተጋጨን ነው ወደ መብረቁ ጋር መጣች። እሷ በተናገረችው ንግግር ለሌሎች ጥሪ አቀረቡ። ፕሮሰስ የጀመራችሁ ሲባል ሁሉም ሰው መጣ። ኦኬ አሁን እኔ ሆነ አንተ ጋር የመጣሁበት ይሄ ነገር ተነጋግረን ምን ብለን ጨርሰናል። እኔ የመጣሁት እዚህ ጋር ትላንትና ጆከር ሌባ ብዙ ሚስጥሯን ደብቄላት ብዙ ሚሊዮን የሚቆጠር ሚስጥሯ የሆነ እንዲህ አይነት ነገር ብቻ ነበር። አንተም ሰምተኸዋል። ስም የጠራ አይመስለኝም። ያንቺን ጠርቷል። ጠርቶ ሙኒት ስንት የደበቁላት ነገር ሲል ምንድነው ለእኔ የደበቀልኝ ነገር? ትላንትናም አንተ ምንም አይነት ጥያቄ ስላላቀረብክልኝ ቤቴን ከፍቼ ይንገረኝ። ያጠፋሁት ጥፋት ካለ የተደበቀልኝ ነገር ካለ ይንገረኝ። ስራ ላይ ያለ ሰው ይሳሳታል። ሲሳሳት ደግሞ ይታረማል ወይም ደግሞ ይቀጣል። አንድ ነገር አለ። ግን የደበቅኩልሽ ስትል ብዙ ነገሮች ነው የሚያመጣው። ይሄ ነገር እኮ ግን እንደቀላል የሚታይ አይደለም። አንቺ እንዴት እንዳየሽው አልገባኝም። በተበዳዮቹ ወገን ሆነሽ ብታየው እኮ በመሀል ጥፋት አለ። አጥፍቻለሁ ብዬ መሰለኝ እኮ ቀርቤ ላስተካክል ነው። ይቅርታ አድርጉልኝ
ስለዚህ በጠፋ ነገር ላይ ሰው አስተያየት ቢሰጥ እኮ ሊሰማሽ አይገባም እያልኩሽ እኮ። አልደበቀልኝማ። እኔ ራሴ ነኝ ሚዲያ ላይ ወጥቼ የተናገርኩት። እሱ አልደበቀልኝም። የደበቀልኝ ነገር የለም። ኦኬ የእሱ ይሄም ግልጽ ሚዲያ ላይ ያለ ነገር ነው። ምናልባት እሷና እሱ ወጥቶ ያንን አልተናገረውም ነበራ ከዚህ በፊት በፍጹም። ለምን አሁን ተናገረ ይሄን ነገር? ለምን ምን ደበቅ? ቆይ ልነግርሽ ነው። ኤድሳም ተብሎ ስሙ ሲጠራ ዝም ሊል ነው እንዴ? እሱ ማን አለው? ጆከር እና ያለውን ሰው ማጣራት አያስፈልግም እንዴ? ያገባሽ ያ ግሩፕ ነው አሁን ጸብ ውስጥ የነበር። ቆይ አሁን ሴቶች ያልገባችሁ አንድ ነገር ልንገርሽ፣ ከወንዶች ሳይድ ሆኜ ልንገርሽ አንድ ነገር። ወርቁ አይተነውና ጆከር ኤድሳሞች ናቸው ተብሎ ተወራ። አልተባለም እንዴ? ተብሏል። ጆከር ቆይ ላ የተባለው ወርቁ አይተነህ ነው። ውሸት ነው የተባለው። ኖ እንግዲህ ነው የሰማሁትን ልንገር። እስኪ የኔን ስማኝ፣ መጀመሪያ የኔን ስማኝ ሆኒ፣ ከዛ ሰማለሁ። አሁን በዚህ ሰዓት ላይ ወርቁ አይተነህ መጥፎ ነገር ተባለ ሲባል እሱ እንዳለው ቅርበት ምንድነው ማድረግ ያለበት? አጠገባችንም ስለሆነ ያለውን ሰው ከፈለገ በህግ በፈለገው መንገድ መጠየቅ ይችላል። አንድ ሁለተኛ ነገር ደግሞ በህግ ካልሆነ እንደዚህ በወንድም በእህትነት በሚዲያ ከተባለ ያለችበትን ቦታ ያውቃል። አለች ተባይዋ ጉዳዩንም የተናገረችውን ሴት ያውቃል። ቁጭ አድርጎ ለምን አያነጋግርም? ለምን እኛ ተጠቀስን በመሃል? እኔ ስፔሻሊ ለምን ተጠቀስኩኝ? ሁሉም ስለ ራሱ መጠየቅ ይችላል። እኔ በዚህ ሰበብ ላይ ለምን ተጠቀስኩኝ? ለምን ተጠቀስኩ? አሁን ማድረግ የተፈለገው ነገር ራስን ከተጠያቂነት ለማውጣት ወይም ደግሞ ኃላፊነትን ከመውሰድ ለመሸሽ ለምን እኛ ላይ መደፍደፍ ተፈለገ? እኔ ካንተ ጋር ተጣልቼ መታረቅም አለመታረቅም መብቴ ነው። ሌላ ሰው አንተ ላይ ያለውን ነገር ለመጠየቅ የኔ እርቅ አይከለክለውም። ምክንያቱም ጉዳዩ እኔን አይመለከትም። ሙኒት እንዲያረገች ተብዬ ስባል ካልካንተ መጥቼ ዮኒ መቼ ነው እንዲያረኩት? ከባሰብኝ ደግሞ በህግ ጠይቃለሁ። አጠገብህ ካለሁኝ አይደለ እንዴ? ለምን በእኛ ላይ ነገሩ ተደፈደፈ? ምንድነው መሸፈን የተፈለገው? ምንድነው መደበቅ የተፈለገው? ይሄ ጉዳይ መጨረሻ ላይ ማንን ነው የሚያስጠይቀውና እኛ ላይ መጣል ተፈለገ? አቀባዩንም አውሪውንም ቁጭ አድርጎ ለምን አላነጋገሩ? እኔ ሄለን ስሜን ስታነሳ ልጆቼን ስታነሳ ቀጥታ አንበሳ አይደለም 10 አንበሳ ብትል በሰዓቱ ውስጤ ያለውን ነገር ማውጣት ስለፈለኩኝ ጠቃርጌ ልኬላት ገባው ቤቷ። አንድ አርብ ሙሉ ቀን አብረን ቁጭ ብለናል ስናወራ ማለት ነው ከሄለን ጋር። ስለዚህ ስለተባለው ነገር ይሰማኛል የሚል ሰው ስጥ የተባለውን ሰጥቶ ገብቶ ማውራት ማወጣጣት ይሄን ነገር፣ አለበለዚያ ደግሞ አወራ የተባለውን ሰው ይዞ ማናገር። ለምን ነገሩ በዚህ አጀንዳ እንዲቀየር ተፈለገ? የየሰውን ጉድለት እኔ ጉድለቴ ነው። ጉድለቴ ግን ሌብነት አይደለም። አልተሳካልኝም። ማንም እንደሚያስበው ሞከርኩ፣ አልተሳካም። አልሸሸሁም። ብር ይዤ ከሀገር አልወጣሁም፣ አልጠፋሁም። ሁሌም እዚህ ሚዲያ ላይ ነኝ ያለሁት። ሙሉ ስሜ ይታወቃል፣ የስራ ቦታ ይታወቃል፣ መኖሪያ ቦታ ይታወቃል። የኔን አጀንዳ አንስቶ ሌሎች ነገሮችን ከቨር ማድረግ ለምን ተፈለገ? አውሪው አስወሪው አቀባዩ እያለ ለምን ተጠየቅኩኝ? እኔ ወይም የኔ ስም እዚህ ጋር ለምን ተነሳ? እኔም ተበዳይ እኮ ነኝ። ጤነኛ ልጆቿን ከበር ለማድረግ እኔ ደግሞ ሀሳቡን ልንገርሽ፣ ስለጠየቅሽኝ ልመልስ። የሚመስለኝ ነው እያልኩ አይደለም። የእናንተ አሁን ሴቶቹ ተሰባስባችሁ ይቅርታ ተጠያየቃችሁ፣ ነገሩን ቋጫችሁትም አልቋጫችሁትም በእንጠልጥል ያለ ጉዳይ ነው። ገባሽ? የእናንተ አሁን የመሲም ሆነ ገባሽ፣ ያንቺም የሳራም ሆነ የሌሎቻችሁም በሙሉ እዛ የነበራችሁ በሙሉ እነ ጉቺም አንድ ላይ ሆናችሁ ይቅርታ ተጠያይቃችሁ ነገሩን ቋጫችሁት። የነ ወርቁ አይተነው በእንጥልጥል ላይ ቀረ። ተሰድበው ምን ብለው ስማቸው ጠፍቶ ዝም ተባለ። እሺ እሱን የነበረበት ነገር ቅድሚያ መሆን የነበረበት እዚህ ጋርም የተጠራ ስም አለ፣ እናንተ አብራችሁ ናችሁ፣ ብዙ ነገር አውርታችኋል ብሎ ነው የሚታሰበው አብራችሁ ስለሆናችሁ። ስለዚህ የዚህ ሰው ስም ሲጠፋ ምንድን ነው ጠይቀናል ዝም የተባለበት? እሷን ዝም አላልንም፣ ጠየቅን። እሷ መረጃ እማወጣው ይሄን ያህል አንበሳ ከተሰጠኝ ይሄን ከተባልኩኝ ነው አለች። አሁን በግለሰብ ደረጃ ስታየው ጆከር ከኔ በላይ ለወርቁ አይተነህ የሚቀርብ ሰው ነው። ኦኬ፣ ከኔ በላይ
ከሳራም ጋር ጥሩ ሪሌሽን ያለው ሰው ነው። ትላንትና ልጄ፣ እናቴ፣ አክስቴ፣ እህቴ ሲባባሉ የነበሩ ሰዎች ዛሬ እኔ ለምን እንድጠይቅለት ፈለገ? እሱ ለምን እኔ ኃላፊነት ወስዳለሁ ለዚህ ነገር? እሱ ከኔ በላይ ኃላፊነት የለበትም ወይ? በሙሉ ነው ያለው አሁን ሲናገር የነበረው እዛ ውስጥ በሙሉ የነበሩት። እኔ ግን ስናገር ስለ ራሴ ስለምናገር ነው። መሲ እዚህ ጋር አለች። ስለዚህ እዛ ላይ ሲናገር የነበረው እንደሰማው በሙሉ የራሳቸውን ፈተው የአንድ ወንድማችንን ስም እንደፈለጉ ጨቅጭቶ የእነሱን ሶሉሽን ፈጥረው ላጠብ ሄዱ። የእሱ ጉዳይ ግን ምንም አይባልም። ይሄ ልክ አይደለም የሚል ያለው ጆከር። ኦኬ እኔ በደፈናው ይቅር ስል ለአላህ ስል ነው ይቅር ያልኩት። አልተጎዳሁም ብዬ ወይም ተስማምቼ አይደለም። ነገር ግን አንድ ሰው እያየሁት መቼም አይሞትም። ይቅርታ ስል የራሴ ሰበብ አለኝ። ነገር ግን ከኔ በላይ ለሱ ቅርበት ያለው እሱ ለሷም ቢሆን ጥሩ ሪሌሽን ያለው ሰው ለምንድን ነው ያልጠየቃት? በአካል ሄዶ መጠየቅ ይችላል። ኢቭን በሚዲያ መጠየቅ ይችላል አይደለ እንዴ? ለምን አጀንዳ በአጀንዳ እንዲቀየር ጭራሽ የአርስት እንዲረሳ ነው የተፈለገው? መሲ እርዳታ ብር በልታለች፣ ሳሪ ተረድታለች፣ ሙኒት ደግሞ የደላላ ሌባ ነች ተብሎ ይሄ ነገር ልጠይቃችሁ ሁለታችሁ እዚህ ላላችሁ ታሜንም መሲንም ሙኒትንም ጠይቃለሁ። ብዙ ነገር እንግዲህ የማታጉድ ሰምታችኋል። በሄለን አይደለ ሰምታችኋል። በዚህ እንስማማለን አይደል? ባያችሁት ነገር ላይ አንቺን አጭር ጥያቄ ነው የምጠይቅሽ፣ ታሜንም መሲንም። ወርቁ አይተነውን ኤችአይቪ ያለበት ብላ ታውራለች ብላችሁ ታስባላችሁ? ከሆነ ነው ወይም አይደለም ብሉ። ምክንያቱም ብዙ ወሬ ተወርተዋል። ወርቁ አይተነውን በዚህ በተወራው ነገር ባያችሁን ነገር ላይ ሳራ ታውራለች ወይስ አታውራም? አሁን ባለው ነገር እንደ ሰው ሆናችሁ መልሱ። እንደ እውነተኛ ሰው አንቺ ሙስሊም ለሐቂ ስትይ፣ ታሜም እንደዛው፣ መሲም ለሐቂ ስትይ ተናገሩ። እኔ እንደ ራሴ በአሁኑ ሰዓት ታደርጋለችም አታደርግምም የሚለውን ነገር ማለት ማፈር ነው። ምክንያቱም እኔን ያላደረገችኝ ነገር ስለሌለ ለጤነኛ ልጆቿ ስትል በሽተኛ ልጆቼን ስታስነሳ ምንም ስላልተሰማት ጭራሽ እከሌን ጠይቂ እያለች ትላንት ደግሞ የሰማሁት ነገር አለ በራሴ። ትላንት ደግሞ ሄለን እየከፈተች ስትሰማ የነበሩ አዳዲስ ነገሮች አሉ። ይሄን ያህል የቅርብ ጓደኛዋን እህቷን አብሬያት ረጅም ጊዜ ከነሱ በላይ የኖርኩትን እኔን ይሄን ያህል አሳልፋ ከሰጠች ሌላውን ልትሰጥ ትችላለች። ስለዚህ አፌን ሞልቼ ይሄን ታደርጋለች ወይም አላደረገች ከሆነ ለምን አፍራለሁ? አርጋም ከሆነ ደግሞ ለምን የውሸት ምስክር እባላለሁ? አላቅም። በአሁን ሰዓት ራስህን ማመን የማትችልበት ሰዓት ነው። እኔ የተደረግኩት ቀላል አይደለም። የልጆቼ ስም እንዲጠራ እንኳን ሰበብ የሆነችን ሴት ዛሬ እኔ ይቅር ብላት ላላስል ነው። ግን እቺ ሴት እንዲናት ወይ አርጉ። ቆይ ያልገባኝ ነገር የልጆቼ ስም ለምን አስፈለገ? ምን አረጉ? ምንም ያደረጉት ነገር የለም። እኔ ኦቲስቲክ ልጆች አሉኝ። እዚህ ጋር ወጥቼም የተናገርኩት ራሴ ነኝ። አሬ ባረኩልሽ። እና እነሱን በስራሽ ያገኘሽው የምባል አይደለሁም። እኔ ጌጦቼ ናቸው። ወይ ድረስ ጀግና ሴት ስለሆንኩኝ ነው እነሱን የማሳድገው፣ ራሴን የማስተዳድረው፣ የምኖረው እዚህ። ጤነኛ ልጆች ናቸው ያሏት። የእሷ ልጆች ቢሰደቡ ምንም አይደለም። የኔ ልጆች ግን ለማንሳት እንኳን ስማቸውን ያሳሳሉ። ተረጋጊ። ሙኒት ያደርጋል። የልጅ ነገር የሚገባው ይገባዋል። ግን ስሜት አቱኝ አደራ። ግን ለምን በዛ ደረጃ መባል አስፈለገ? ምክንያቱም ለጠየቅኩት ጥያቄ የተመለሰልኝ መልስ ይሄ ነው። ለምን ይሄን አደረግሽ? ምን አደረግኩሽ ስል ስድብ ፍራቻ፣ ልጆቼና ባለቤቴ ስለተሰደቡ ስድብ ፍራቻ ብላ ለመለሰችው ንግግር አትሊስት ልጆችሽ ጤነኞችና በፈለግሽው ቦታ ላይ ያሉልሽ ናቸው። ቆይ አንዴ ሙኒት ሚውት አድርጊው። ታሜ አረጋጋልኝ። የልጅ ነገር በጣም በእውነት እግዚአብሔር በእውነት ይደብራል። ዮኒ ወንድም ያልተጎዳ ማለት ሰው የለም በሰራሃ። ስለዚህ خلاص يعني ሙኒት ተይ በቃ ወደ ራስሽ ተመለሽ። ልጆችሽን አላህ ያሳድግልሽ። እንደውም
ከዛም የበለጠ ማለት ትልቅ ደረጃ እንድታያቸው ነው ምኞታችን ነው። ፈጣሪ ጠብቅልሽ ልጆችሽ። በሰው ወሬ በምናምን ማለት ምንም ማለት በሰው ወሬ ምንም አይሆኑም ልጆችሽ። ይሄን ታቂ አሉ አላሉ ይመጣ ነገር የለም በልጅ። አልሐምዱሊላህ ብለሽ ማለት ነው። አላህ ማለት ከዛም የበለጠ ይክሰሻል ማለት ነው። ስለዚህ ሐቢቲ ምንም አንድ ደቂቃ ራስዎን እንደዚህ እንዲከፋሽ ራሱ አልፈልግም። በአላህ ይይዝሻለሁ። እሺ እኔ ትዝ ይልሻል ወላሂ አንቺን በልጆችሽ ያስማልሽኝ ሳሪም እንደዛው ወላ ሌላ ነገር ነበር። አንቺም ታውቃለሽ፣ ሁላችንም እናውቃለን። ስለዚህ በአላህ ሙኒት ወደ ራስሽ ተመለሽ እና ዮኒ እኔ ይሄ ውስጤ እያለ እንኳን አብረን የበላን ሰው ነን በቃ የሆነ ሆኗል ብዬ ይቅርታ አድርጌላት ታሜ በስንት ልመና በስንት ኡኡታ መሲ ራሷ ብትሆንም ጥምም ብላ ታሜንም በስንት ልመና ይሄን አድርገን እኛ ቁም ነገር የሰራን መስሎን ነው። እኔ ስፔሻሊ በቃ መልካም ነገር አደረግን ተበዳይነን ይቅራልን ብለን ስንመጣ በሌላ መልኩ ሌላ ነገር አቀናብሮ መምጣት ምንድነው ፖይንቱ? እሱ ነው ያልገባኝ እኮ አሁን የራስን ነገር በቃ እኔን አትስደቢም ብሎ መጨረስ እኮ ይቻላል አይደል? ከኔ ጋር ነው ምንድነው የምትፈልጊው? እኔ ጋር ጨርሽ ማለት ይቻላል። እኔ ልንገርህ ዮኒ ምን እንደምል ከኃላፊነት ለመሸሽ እኔ ወርቁ አይተነው እንደነገርኩ አደንቀዋለሁ፣ አመሰግነዋለሁ። ወጣቶችን ያበረታታል፣ ይረዳል፣ ደስተኛ ነኝ በሚያደርገው ነገር። ነገር ግን ከኔ በላይ ሊቆረቆርለት የሚገባው እሱ ነው። ሰፖርት የተደረገ በሱ የሚኖር እሱ ነው፣ እኔ አይደለሁኝ። ስለዚህ እኔን እንዲህ ሊለኝ አይችልም። እኔ አንቺ ከኔ በላይ ኃላፊነት አለብሽ ሊለኝ አይችልም። እውነት እሱ ከተሰማው ከኛ ጋር ነገሩን ከማያያዝ ለምን ዘራፍ አይልም? እዚህ ጋር አልፎ ደግሞ ያለችበት ቦታ ድረስ ሄዶ ለምን አልጠየቀውም? ወይስ ከየት እየተቀባበሉ ነው ወሬዎች ሳራ ጋር ደርሰው ሳራ ላይ ሄለን ያደረሱት? ይሄ እንዲታይ ይፈልጋለሁ። እኔ ያልገባችሁ ነገር ካለ እኔ በጭንቅላቴ የማስበው የወሬው ሶርስ እውነት የሆነው እውነት ነው፣ ውሸት የሆነው ውሸት ነው። አላሁ አለም። አሁን ለይተንም የምናውቀው ነገር የለም። ነገር ግን አንድና አንድ ደግሞ ግልጽ የሆነ ነገር እዚህ ሀገር ላይ ቪዛ ኖሮት አይዲ ኖሮት የሚኖር ሰው የኤችአይቪ በሽተኛ ሊሆን አይችልም። ምክንያቱም አገሪቱ አትሰጥም። ግን ኢቨን የአንድ ሰውን ስም ያለ አግባብ ለመነሳቱ እሱ ለምን እሷ ላይ ዘራፍ አላለም? ምንድነው ችግሩ ከኛ ጋር? ወይስ እሷ ጋር የሚመጣ ነገር አለ? ረግጣት አላየሽም ማለት እንደዛ ረገጣ እኮ አይደል? ስድብ እኮ ምንም ትርጉም የለውም ዮኒ፣ ስድብ ምንም ትርጉም የለውም። ግን እንደዚህ እዚህ ጋር ቁጭ አድርገህ ከኔ ጋር እንደምታወራው በክብር የምትጠይቀኝ ጥያቄ ፖይንት ይጥላል። ስድብ እኮ ይሄ እኮ የሚያመጣው ለውጥ የለም፣ እኔ ላይ ምንም ለውጥ አያመጣም። ነገር ግን ቁጭ አድርገህ እዚህ ጋር በስነ ስርዓት የምትጠይቀው ጥያቄ ያ ነው ፖይንቱ። ውስጡን ሳራና አውራት አለው ስለ ወርቁ ጉዳይ በጣም ሀት ኢሹ ነው ማለት የሰው ስም በዛ ደረጃ መነሳቱ እውነት ከሆነ መታትና አለ እንደዚህ ነው አይደለም የሚባለውን ነገር ራሳቸው ይጨርሱ። ግን መነገር አለበት። ከቨር ተደርጎ እንደ ቀልድ ተደርጎ የሚታይ ነገር አይደለም። ምክንያቱም እንደምናውቀው ወርቁ ይረዳል፣ አከተመ፣ ሌላ ነገር የለውም። እስከምናውቀው የትም ሶሻል ሚዲያ ላይ መጥቶ አያውቅም። ኢቨን ጉቺን ሲያገኛ በሶስተኛ ሰው እንደሆነ ነው የሰማነው። ከዛ በኋላ ነው ገንዘብ ለመውሰድ የሄደችው። ከዛ ውጭ የምናውቀው ነገር የለም። እራሳቸው ሲናገሩ በሰማነው ማለት ነው። ከዛ ውጭ የለም። ስለዚህ ያንን በመጥፎ ማውራቱ የተፈለገበት አጀንዳ የወርቁ አይተነው ምን እንደሆነ ስላልገባኝ ገባሽ? በጣም ወይስ አማራን እየመረጡ አሁንም ወልደ ጊዮርጊስ የሚባለው ወንድምንም እየተረገጠ ነው፣ እየተሰደበ ነው፣ ሌባ ነው እየተባለ ነው፣ ብዙ ስም እየጠፋበት ነው። እና ምንድን ነው የአማራ ወንድሞችን ትንሽ ነው ባለሀብት የሆኑትን ወንድሞች እየጠበቁ ማጅራት የሚመታው ለምንድን ነው? የኦሮሞ ባለሀብት፣ የትግራይ ባለሀብት፣ የደቡብ ባለሀብት ምንም አይነት ስሙ የማይጠፋው ግን የአማራ ባለሀብቶች ትንሽ ብቅ ሲሉ አንገት እየተባለ ስማቸው የሚጠፋው ለምንድን ነው? ይህን ነገር ቆም ብሎ ማሰብ ጥሩ ነው ብዬ አስባለሁ። ስለዚህ ከፖለቲካውም አንጻር አብሮ የሚሄድ ስራ እየተሰራ እንደሆነ ነው የሚሰማኝ። ምክንያቱም ወርቁ አይተነው አንድም ቀን ወጥቶ እንደዚህ አይነት ነገሮች ላይ ገብቶ አያውቅም። ልርዳ ባለ ነው የሁላ ስድብ የመጣው። 100,000 ሪያል ሰጠ፣ ምንድን ነው ድራም ሰጠ፣ ምናምን መኪና ሰጠ ምናምን በሚለው ነው የሁላ ፍጅት የመጣው። ከዛ ውጭ ምንም ውስጥ የለም። ምንም ውስጥ
ይሄ ውስጥ የሚያስገባው ነገር አንድም የለም። ቲክታክ ላይ ቁጭ ብሎ ነው የሚውለው። ቲክታክ ላይ ሲያማ ነው የሚውለው። መች አውርተው መች ተነጋግረው መች አብረው ብዙ ነገር አድርገው መች የሚባለው እኮ አብረህ ቁጭ ብለህ የምታወራውን ሰው ነው አይደል? ይሄ ቲክታክ ላይ በየቀኑ የሚውል ሲሰጣ ማያወራል እንዴ? ይሄ እንደዚህ ነው የሚባለው። የምንታይ ሰዎች ብዙ አለን። የሌለን ሰው በዛ ደረጃ ማድረጉ ጥቅሙ ምንድን ነው ነው ያልገባኝ። ስለዚህ ይህንን ነገር እናንተም ቢሆን መጠየቅ አለባቸው። መጠየቅ ለምንድን ነው ያስፈለገው? በዚህ ደረጃ በዚህ ሌቭል ከሄለን ጋር ዲል መደረግ የተፈለገበት ትልቁ ምክንያት ቤተሰብ ስለተሰደበ። ያልተሰደብን አለን ሌላ ምክንያት አለ ብዬ ነው የማስበው። ይሄ ብቻ በቂ ነው ብዬ አላምንም እኔ። ልጆች ስለተሰደቡ ብቻ ተብሎ የሚበቃ ነገር ነው ብዬ አላስብም። ስለዚህ እሱ ላይ እንደ አሁን ወልደ ጊዮርጊስ ላይም እየተሄደ ነው። ይህም እኔ ልክ ነው ብዬ አላስብም። ወልደ ጊዮርጊስ በቅርብ የመጣ ሰው ነው። ሲያግዝ አይቻለው፣ ሲረዳ አይቻለው። ስሙን ግን አሁን እየተብጠለጠለ እየሰማው። ስለዚህ የአማራ ልጆች ላይ የሚደረገው ዳኛው አለልኝም እንደዚህ ስሙ እየጠፋ ነው ያለው። ስለዚህ የአማራ ታዋቂ ሰዎችና ባለሀብቶች ታርጌት የተደረጉበት ምክንያት እስቲ የምታውቁት ነገር ካለ አብራሩልኝ። የምታውቁት ካለ ለምን ለዚህ ጉዳይ ተጠያቂ ነው የምትለው ሰው ማን ነው አንተ? ዮኒ እኔ አሁን ለምሳሌ ሳራ በዚህ ጉዳይ ተጠያቂና ብዬ አስባለሁ። እሺ ፊት ለፊት ያለች ሴትዮ መጠየቅ ይሻላል ወይስ ደግሞ እኛም ተበዳዮች? ምክንያቱም ጓደኛ ናቸው። እሷንም ትጠየቃለች እኮ መጠየቁ አይቀርም። ከመጣችሁ አይቀር ደግሞ እናንተ ጓደኛ ስለሆናችሁ እናንተ ብትጠየቁና እንደዛ ነገር ሲባል ዝም ብላችሁ የምትሰሙ ከሆነ እኮ ተባባሪ ናችሁ ማለት ነው። መረጃ ታውጣለችን እኮ እኛ ስንናገር ሌሎች ነገሮችም ነበሩ። ከዛ መሀል ምን አለች? መረጃዎች ታቅርባለች። ይሄ ከሆነ መረጃ ታቅርብ፣ እኔ ያልኩበትን እስካሁን እንዳቀረበችው ታቅርብ አለች። ሄለን ደግሞ ምን አለች? ሙኒት ማነው ወልደ ጊዮርጊስ እና ወርቁ አይተነው የምትፈልጉትን መረጃ መታችሁ 25 አንበሳ እየሰጣችሁ ውሰዱ አለች። አስቸጋሪ ነው በጣም። ምን አይነት ዘመን ላይ እንደደረስን በጣም ነው የሚከብደው። እንግዲህ የምታዩት ነው። ለነገሩ ሴትዮዋም የቢዝነስ ሰው ናት ሄለን። ቀላል ሰው አይደለችም። እንደ ቀላል ማየት የለባችሁ እንዴ። ቺጋር ሜክ ሰማኒ ሰምሃው እና ትንሽ ከባድ ነው። ያንቺን ግን አሁን ተናግራለች። የቅርታ ቪዲዮ ሰርቻለሁ፣ ፕሮሰስ አረግላችኋለሁ፣ ያልኩትን ያልተሳካልኝን ተናግሬያለሁ። በሊስት ይሄን ያህል ሰዎች አላችሁ፣ ገንዘባችሁን በ6 ወር ውስጥ እመልሳለሁ ብላ ተናግራለች። እንግዲህ የእሷ ጉዳይ ይሄንን ይመስላል። ሌሎቻችሁ የምትጨምሩት ነገር ካለ፣ ታሜ የምትጨምረው፣ መሲም የምትጨምሪው ነገር ካለ በዚህ ጉዳይ በሙኒት ጉዳይ ማለት ነው ያወራችውን ነገር አንድ ነጥብ ልጨምርልህ። በነገራችን ላይ በዚህ የኢማራት ህግ አንተ ብታውቀዋለህ የተወሰነ ስለ ማንኛውም ሰው ተነስተህ ማለት ሚዲያ ላይ ማውራትም አይፈቀድልህም፣ በህግም ማስጠየቅም ትችላለህ። አሁን ለምሳሌ እህት ሙኒት ብዙ ልጆች እንደዚህ በስራ ጉዳይ ስራ ተበላሽቶባት ልትመልስላቸው አልቻለችም፣ አልካደችም። አንዳንድ ሰዎች መጡ ማለት ሙኒት ለምንድን ነው ማለት ስምሽን ያበላሹ ሚዲያ ላይ ኖ ሐቅ ስላላችሁ፣ ይሄንን ቃል በጆሮዬ ነው የሰማሁት። ሐቅ ስላላችሁ እኔ መቼም አልበድልም፣ ሐቅ ስላላችሁ ብቻ ነው። አስበዋል። ሌላ ሰው ቢሆን ለምን አሁን እዚህ ሀገር ህግ አለ፣ ይሄዱና በህግ ይጠይቁኝ ማለትም ይቻላል። ለምን ሚዲያ ማለት ሐቃችሁ ሊመልስላችሁ ኖ እዚህ ሀገር ህግ አለ። ኢቭን አሁን ለምሳሌ ሄዳ ብትከስ ይቀበሉላታል። ለምንድን ነው እናንተ ማለት ዘላችሁ ወደ ሚዲያ ሄዳችሁ? እዚህ ሀገር ህግ አለ። መጣችሁ እዚህ ጋር መክሰስም ትችላላችሁ። በደንብ ማስረጃ ሁሉም አለ። ሙኒትም ራሷ እየካደች አይደለም። አዎ አለብኝ፣ የእናንተም ሐቅ አለብኝ። ትንሽ ጊዜ ስጡኝ፣ ያስተካከልኩኝ ስራ እመልስላችኋል ወይም አስተካክልላችኋል ቪዛችሁን። በዚህ ነገር እኔ ለአላህ ብዬ መሰክርላታለሁ። ሙኒት እኔ በጆሪ ስለሰማሁኝ ኖ እንደዚህ እህት ወንድሞቼ ሐቅ ስላለብኝ በተአምር ወደ ህግ ቦታ አልሄድም፣ አልከሳችሁም። ሚዲያም ራሱ ለገቡ አልከሳችሁም፣ ሐቅም ስላላችሁ ነው። ይህንን ደግሞ እንድታቅልኝ ነው ዩኒዬ። በዚህ አጋጣሚ እሷ በደንብ መክሰስ ትችላለች። ለምን እዚህ ሀገር ህግ አለ፣ መሄድም መክሰስም ይቻላል። ግን እሷ ይህንን መንገድ በተአምር ማለት አትፈልጉም፣ አትመርጡም። ለምን? እውነትም ስላላችሁ ልጆች የሰው ሐቅ መብላት ስለማትፈልግ ነው።
ለማንኛውም ወንድሜ አንተ ስለሆንክ እኔ በጣም ስለምወደህ ስለማከብርህ ያ አኖ ታሜ ፎሎ ላርግ የአዲሱ አካውንቴ ላይ አልተገናኘንም። እኔና 10 አካውንት ነው በየጊዜ ነው ሶስተኛ ጊዜ ሁለተኛ አጨልመውኛል፣ ሶስተኛ ነው ይሄኛው። ሰላም አለ ብዙ እርግጫ የለውም እና አደራ በመሀል አንተንም ብዙ ነገር ተደርጓል። ይቅር ብለሃል እንደሰማሁት ብዙዎቹን ይቅር ብለሃል። እንዲያውም በስንት ለቅሶ ነው ይቅር ያልከው ሰምቻለሁ በደንብ። እኔ አንተንም ስም ሲያጠፉ አይቼ ለዛ ነው ውጣ ከማል ያልኩ። ግን ይከባል አንተም ብቻ ስለሆንክ ወላሂ እኔ ማለት ጀማው ማለት ያውቃሉ እኔ የትም ቦታ እንደማልገባ አንተን ስለማከብርህ በጣም ትልቅ ጭንቅላት ያለ ሰው ነህ። በደንብ ነገሮችም መገናዘብ አይከበርልኝ ታሜ። እኔ አሁንም ትንሽ በፍቅር ካልሆነ በሌላ ነገር እንደ ዱባዮች በመድኃኒዓለም እንደው ራሳችሁን ጠብቁ ነው የምለው። ከባድ ወረርሽኝ ነው የገባው ዱባይ። ወረርሽኝ፣ ከባድ ወረርሽኝ፣ አስፈሪ ነው። ስለዚህ የሙኒት ነገር እኔ ጋ ምንም በፊትም ብዬሻለሁ። እኔ ጋ ችግር የለብሽ፣ ችግርም ኖሮብንም አያውቅም። ከኔ ጋር ከመሲ ጋር ችግር ኖሮብኝ አያውቅም። ነበር አንዴ ከጉጂ ጋር ነበረብን፣ ትንሽ ተላላስንና ወደ ቀጥታው መስመር ገብተናል። እኔ ከሳራ ላበሻ ጋር ችግር አልነበረብኝ። እንዲያውም ተናድጄባን ነበር። በምን ጉዳይ ቃል በቃል ተናግሬያታለሁ። እዮዳብ ሰደበኝ ብለሽ እንዴት ይቅርታ ትጠያይቃል? ፎወት ምን ብዬ? ምክንያቱም አይቀርም ስድቡ። ስድብን የሚያስቆም የለም። አሁን ሄለንን ማን ያስቆማታል? ራሷ ካልፈቀደች ማን ያስቆማል? መሳደብ ከተፈለገ ፎወት ይቻላል፣ መርገጥ ይቻላል። ማን ያስቆማል? እንደዚሁ ዝም ብሎ ፒስ ለመፍጠር ካልሆነ በስተቀር ያው ዱባይ ለዱባይ አይቻልም። ምክንያቱም ክስ አለ፣ ከሀገር መውጣት አለ፣ ዲፖርት መደረግ አለ። ከዛ ውጭ የሆኑትን ሰዎች በገንዘብ ማስቆም አትችሉ። እንዲያውም እየጣማቸው ሞር ሊረግጧቸው ነው የሚፈልጉት። ጨምሪ ነው የሚመጣው ከዛ በኋላ። አሁን የለም ጥብስን የሆነቻት አሁን ሳራ ጥብስ ናት። ይህኒ ዶክመንት አወጣለሁ እያለች ትረታታለች። ስለዚህ በራሷ ጊዜ የገንዘብ ምንጭ ሆነች፣ የገንዘብ ምንጭ ሆናለች እሷ። ሶሻል ሚዲያ ላይ ከመጣ ሁላችሁንም ልንገራችሁ፣ ማናችሁም ብትመጡ ክብራችሁን ጥላችሁ ነው። ሶሻል ሚዲያ ዶላር አይደለንም። የሚወደን አለ፣ የሚጠላን አለ። ዶላር ስትሆን ብቻ ነው ሁሉም ምንም ሊወድ የሚችል። አለቀ። የሚወድ አለ፣ የሚረግጥ አለ። ተቀበል። ስላልወደዱኝ እኔ ትልቅ ነኝ ተብሎ እኔ በጣም እንትን ነኝ ተብሎ የሚመጣበት ነገር የለም። ይኸው ሶሻል ሚዲያ ላይ እንኳን ያልመጣው ወርቁ አይተ ነው ስሙ ተዘልዝሏል። ሶሻል ሚዲያ ላይ ያሉትን ስለረዳ ወርቁ አይተ ነው ዘልዝለውታል። ስለረዳ ለማንም ልቃሚ ገንዘብ ስለሰጠ ስሙ ጠፍቷል። ስለረዳ ስላገዘ ገንዘብ ስለሰጣቸው እርዱ ስላለ ድምፅ ሲያወጡ ስላገዛቸው ወርቁ አይተ ነው አሰድበውታል። ስላገዘ ሶሻል ሚዲያ ላይ ሲርመጠመጥ የሚውሉትን አናቅም እንዴ? ቁጭ ብለው ሲውሉ የሚውሉትን አናቅም እንዴ? ወሬ ሲለቃቅሙ ሲያወሩ የሚውሉትን አናቅም እንዴ? የት ቦታ ነው ሶሻል ሚዲያ ላይ ወርቁ አይተ ነው መጥቶ የተናገረው የተነፈሰው? ፔጁስ የትኛው ነው? የወርቁ አይተ ነው ንገሩን እስቲ፣ እኛም እንወቅ። ወርቁ አይተ ነው ፔጁ የቱ ነው? ንገሩን፣ እኛም እንወቃ። ምክንያቱም ሶሻል ሚዲያ ላይ ተጥዶ የሚውል ሰውን እኛም የሆነ አንበሳ አምጣ እንለዋለን። ንገሩን፣ ወርቁ አይተ ነው ሶሻል ሚዲያ ላይ ሲርመጠመጥ አስባችሁታል? አስባችሁታል? መጥቶ ያውቃል? አንድ ቀን መጥቶ ያውቃል? አንድ ቦታ ላይ ታይቶ ያውቃል? ወርቁ አይተ ነው። ለምን ስሙ በማይረቡ ሰዎች ይነገራል? ስሙስ ለምን ይጠፋል? ለምን? የት ቦታ የሌለውን ራሳችሁ ፈጥራችሁ አውርታችሁ ክሬዲት ለመውሰድ ስትሯሯጡና ሌላ ነገር ስትሉ በጣም ትዝብት ነው። በእውነት ብልግና ነው። ጥግ ድረስ የደረሰ ቆሻሻ ብልግና ነው። ውርደትም ጭምር ነው። እንደ እድሜያችሁ ሁኑ። እንደ እድሜያችሁ ልጆች ያሉ አብዛኞቻችን እዚህ ውስጥ ታሜን አላቅም። ሙኒት ልጆች አሏት፣ መሲ ልጅ አላት፣ እኔ ልጅ አለኝ። ታሜ አላቅም ይኑር አይኑር፣ ስለዚህ መናገር አልችልም።